ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬም እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ። በባለፈው ቪዲዮአችን ኒኪ ላይቭ አፑን እንዴት አድርገን ዳውንሎድ እንደምናደርግና አፑን እንዴት አድርገን እንደምንከፍት በምን አይነት መንገድ መክፈት እንዳለብንና በተጨማሪም የፊት አሻራ ሰጥተን እንዴት አካውንታችንን ቬሪፋይ ማድረግ እንዳለብን አሳይቻችኋለሁ። በዛሬው ቪዲዮአችን ደግሞ የኒኪ ላይቭ አፕ ላይ ስንመጣ ማወቅ ያለብን ሴቲንጎች ምን ምንድናቸው የሚሉትን ነገር እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በዚህ ቻናል ላይ ስለ ኒኪ ላይቭ አፕ ብዙ መረጃዎችን እየለቀኩኝ እገኛለሁ። እናም በተከታታይ ቪዲዮዎችን ስለቅ እንዲደርሳችሁ አዳዲስ ቪዲዮዎች ስለቅ እንዲደርሳችሁ ቻናሉን ሰብስክራይብ ካደረጋችሁ በኋላ ከጎን የደወል ምልክት አለች እንዳትረሱ። አዳዲስ ቪዲዮዎችን ስለቅ ቪዲዮዎች ይደርሷችኋል ማለት ነው። በቀጥታ ወደ ቪዲዮ እንሂድ። ዛሬ እንግዲህ የምናነሳው 5 አይከኖች አሉት ፕላትፎርሙ። ከታች እንደምታያቸው እዚህ ጋር ያሉትን 5 አይከኖች ነው ዛሬ የምናየው ማለት ነው። ከመጀመሪያው ጀምሮ እስከ መጨረሻው ድረስ ምን ምን አላቸው፣ ለምንድን ነው የሚጠቅሙት የሚለውን ነገር እናነሳለን። የመጀመሪያው እንግዲህ እንደምታዩት ላይቭ ይላል። እዚች ጋር ከታች ያከበብኩላችሁ ነው። ላይቭ የምትለዋ ላይ ምን ምን ነገሮች አሉ የሚለውን ነገር እናያለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ላይቭ የሚለው ላይ ስናደርገው ኦልሬዲ እንደምታዩት እዚህ ጋር ሰዎች አሉ። እነዚህ ሰዎች ምንድነው ቫይራል የወጡ ሰዎች ናቸው። ላይቭ ላይ ቁጭ ብለው እያስተማሩ ያሉ፣ ልጆቻቸውን ጋይድ እያደረጉ ያሉ ሰዎች ናቸው። እና ይሄ ላይቭ ላይ ምንድነው አንደኛ አክቲቭ የሆኑ ሰዎችን የምናገኝበት ነው። አዲስ እንደመጣ እንደዚህ ቫይራል የወጡ ሰዎችን ስናገኝ እነዛ ሰዎች ኦልሬዲ ለፕላትፎርም ጊዜ ሰጥተው እየሰሩ ያሉና ብዙ ጊዜ ታይማቸውን ኢንቨስት አድርገው ታይማቸውን ሰጥተው ጊዜያቸውን ሰጥተው እየሰሩ ያሉ ሰዎች ስለሆኑ እነዚህ ሰዎች ጋር ገብተን ብንቀላቀልም ብዙ ጊዜያቸውን ሊሰጡንና ብዙ እውቀታቸውን ሊያካፍሉን ስለሚችሉ አንደኛ ጥሩ ሰዎችን አክቲቭ የሆኑ ሰዎችን የምናገኝበት ቦታ ነው። ሁለተኛ ደግሞ እዚች ጋር የላይቭ ምልክት አለች። እዚች ጋር ከታች እንደምታዩት ማለት ነው፣ እያከበብኩላችሁ ነው። እቺ ምንድነው ላይቭ ለመግባት የምንጠቀምባት ናት። አካውንታችን ቬሪፋይ እናደርግባት ላይቭ ገብተን የምንሰራባት ቦታ ናት። ላይቭ ትባላለች። እና ይሄ ምንድነው ፕላትፎርሙ ላይቭ ስትሪሚንግ ነው። ያው በላይቭ የሚሰሩ ስራዎች ናቸው እነዚህ። ላይቭ ላይ ኦልሬዲ ብዙ ስራዎች የሚሰሩት ማለት ነው። እና ይሄ ቦታ ላይቭ የምንገባበት ቦታ ነው። ሌላው ደግሞ ከላይ 4 እንትኖች አሉ እዚች ጋር እንደምታያቸው። እዚች ጋር ላይቭ የምትላለች፣ እዚች ጋር ደግሞ ፓርቲ፣ ክለብ እና ኤክስፕሎር የሚሉ ነገሮች አሉ። እነዚህ ምንድናቸው የሚለውን እናያለን። የመጀመሪያው ላይ ስታደርጉት ላይቭ ይላል። ይሄ ምንድነው እዚህ ፕላትፎርም ላይ ሁለት አይነት ላይቮች አሉ። ሶሎ ላይቭ እና ፓርቲ ላይቭ የሚባሉ ነገሮች ናቸው። ሶሎ ላይቭ ማለት ሙሉ ስክሪን ያለው ወንበር ላይቭ ነው፣ እናንተ ብቻ የምትታዩበት ማለት ነው። ፓርቲ ላይቭ ማለት ደግሞ እናንተ ላይቭ ላይ ናችሁ፣ ከጎናችሁ ደግሞ ወንበሮች ያሉት የሰዎች መቀመጫ ወንበሮች ያሉት ላይቭ ነው። እነዚህ ነው ልዩነቱ። እና እዚህ ጋር ያሉ ሰዎች ምንድነው ላይቭ ላይ ሶሎ ላይቭ የከፈቱ ሰዎች ናቸው እነዚህ ማለት ነው። እነዚህ እንግዲህ ሁሉንም የምታያቸው ላይቭ ይላል ከላይ። ሶሎ ላይቭ ላይ ያሉ ሰዎች ናቸው በሙሉ ስክሪን ላይቭ የገቡ ማለት ነው። ሌላው ሁለተኛው እዚሁ ጋር ግን ሳንወጣ እነዚህ ነገሮች ላሳያችሁ። እዚህ ጋር ፎሎው፣ እዚህ ጋር እንደምታዩት ቆይ እንትን ልበላችሁ። እዚህ ጋር ፎሎው፣ ፖስት፣ ታለንት እና ኒው የሚሉ ነገሮች አሉ። እነዚህ ነገሮች ምንድናቸው? በመጀመሪያ ፎሎ ስናይ እዚህ ጋር የሚመጡላችሁ እናንተ ፎሎ ያደረጓችኋቸው ሰዎች ላይቭ ሲከፍቱ እዚህ ጋር ያመጣላችኋል። እኔ አሁን ኦልሬዲ እነዚህን ፎሎ አድርጌያቸዋለሁ። እነ ጄሪ ኦልሬዲ የኛ ፋሚሊዎች ናቸው፣ እኔ ፎሎ ያደረኳቸው ማለት ነው። እነሱ ላይቭ ላይ ስለሆኑ እዚህ ጋር ያመጣልኛል። ያ ማለት እናንተ ፎሎ ያደረጋችሁ ሰው ላይቭ ሲከፍት ማወቅ ከፈልጋችሁ እዚህ ቦታ ላይ መጣችሁ ቼክ ማድረግ ትችላላችሁ ማለት ነው። ሆት ላይ ካደረጋችሁ ደግሞ ኦልሬዲ ፕላትፎርሙ ቫይራል ያወጣቸው ሰዎች ናቸው። ሞር ታይማቸውን ጊዜ ሰጥተው እየሰሩ ያሉ ሰዎች ማለት ነው። እዚህ ጋር ደግሞ ታለንት የሚል አለ። ታለንት የሚለው ላይ ስታደርጉ በችሎታቸው በተለያዩ በዘፈን ኦር በማጂክ በተለያዩ ነገሮች ችሎታ አለን ብለው የወጡ ሰዎች በታለንት የሚሰሩ ሰዎች ናቸው። ኒው የሚለው ላይ ስታደርጉ ደግሞ አዳዲስ ሰዎችን ለፕላትፎርሙ አዲስ የሆኑ ገና ላይቭ እየገቡ ያሉ ሰዎችን ነው የሚያመጣላችሁ። ይሄ አብዛኛው ለኤጀንቶች ይጠቅማል። ለምን
አዳዲስ ልጆች ፕላትፎርሙን የማያውቁ ሲመጡ ላይቭ ለመስራት ሲገቡ ኦልሬዲ አንዳንዶች ኤጀንት ሳይዙ ራሱ ዝም ብለው ገብተው ላይ የሚሰሩ ሰዎች ሊያጋጥሟቸው ይችላሉ። እና በዛ ክፍተት እናንተ ሂዳችሁ አናግሯቸው፣ አስረድታቸው ሆስቶችን በዛ አጋጣሚ መመዝገብ ትችላላችሁ ማለት ነው። ይሄ ለኤጀንቶች ይጠቅማል። ሌላው እዚህ ጋር ፓርቲ የሚለው ላይ ስናደርገው ቅድም ሁለት አይነት ላይቮች አሉ ብያችኋለሁ፣ ሶሎ ላይቭ እና ፓርቲ ላይቭ ማለት ነው። ይሄ ፓርቲ ላይቭ የገቡ ሰዎችን የምናገኝበት ነው። የቅድሙ ሶሎ ላይቭ ያሉ ሰዎችን ነው። የአሁኑ ደግሞ ፓርቲ ላይቭ ያሉ ሰዎችን። ፓርቲ ላይቭ ማለት ከጎኑ ወንበር ያለው ነው። እዚህ ጋር እንደምታዩት ፎቶዎች ይታያቸዋል፣ የሰዎች ፎቶዎች። ይህ ማለት ሴትዮዋ ላይቭ ላይ ናት፣ ከጎኗ ደግሞ ወንበሮች ስላሉ እነዚህ ሰዎች ደግሞ ወንበሩ ላይ የተቀመጡ ሰዎች ናቸው ማለት ነው። የሶሎ ላይቭ እና የፓርቲ ላይቭ ልዩነት ይሄ ነው። ከዛ ሶስተኛው እዚህ ጋር ክለብ ነው። ክለቦች አሉ። ኦልሬዲ ክለቦችን አብዛኛው ፈረንጆች ጋር ብትቀላቀሉ የተሻለ ነው። ቲማችሁ ከፍተኛ እንትን ካለው ኢንካሞች ካሉት ያው ክለባችሁ ጋር አይሚን ቲማችሁ ጋር ብትሆኑ የተሻለ ነው፣ ፋሚሊያችሁ ጋር ማለት ነው። ነገር ግን ቲማችሁ ጠንካራ ካልሆነና ገና እየተመሰረተ ያለ ቲም ከሆነ አብዛኛው ጊዜ ክለብ ፈረንጆች ጋር ጆይን ብታደርጉ የተሻለ ነው። ምክንያቱም ብዙ ጋምብሎች፣ የተለያዩ ነገሮች ይንቀሳቀሳሉ እነሱ ቤቶች ላይ ማለት ነው። እና በዛ አጋጣሚ እናንተም ትጠቀማላችሁ የክለቡ አባል ሜምበር ከሆናችሁ ማለት ነው። እዚህ ጋር እንግዲህ የምታያቸው ቫይራል የወጡ ክለቦች ናቸው። ኢትዮ ፋሚሊ ያለ እዚህ ጋር ቶፕ ስሪ ላይ ተቀምጠዋል። እነዚህ የምታያቸው የጠቅላላ ክለብ ላይ ቫይራል የወጡ ሰዎች ናቸው ማለት ነው። ፕላትፎርሙ እያወዳደረ ቫይራሎችን ያወጣል እዚህ ጋር ማለት ነው። እሺ ይሄ አራተኛው ደግሞ ኤክስፕሎር ይላል። ኤክስፕሎር ማለት የተለያዩ ሀገራቶች አሉ። ከላይ እንደምታያቸው እዚህ ጋር ፍላጎች አሉ። ሞር ትዩትና ታሰፉታላችሁ። የፊሊፒያን፣ ናይጄሪያ፣ ዩኤስኤ፣ ካናዳ፣ ሳውዲ፣ ዱባይ፣ የተለያዩ ኢንዲያ የፈለጋችሁት ሀገር እዚህ ጋር ባንዲራ ትመርጡና በእነሱ በዛ ሀገር ላይ ያሉ ሰዎችን ማግኘት ትችላላችሁ። ለምሳሌ አሁን እናንተ የምትፈልጉት ሰው ብራዚል ላይ ካለ ኦር ዩኤስኤ ላይ ካለ ዩኤስኤ ላይ ታደርጉትና ላይቭ ላይ ትፈልጉታላችሁ ማለት ነው። እና ይሄ የሚጠቅመው በሀገራት በፍላጎች ገብቶ ሰዎችን ለማግኘት ይጠቅማችኋል ማለት ነው። ይሄ ነው ጥቅሙ የኤክስፕሎር። እሺ እንግዲህ ኦልሬዲ ላይቭ ላይ ያሉ ነገሮችን እየጨረስ ነው። አንድ ነገር ብቻ እዚች ጋር ላሳያችሁ። እዚች ጋር የሰርች ባር አለች። ሰዎችን በአይዲ ፈልጋችሁ ማግኘት ብትፈልጉ እዚች ጋር የሰርች ማድረጊያዋን ትነኳትና ለምሳሌ አሁን የኔ አይዲ 69 35 51 96 በዚህ አይዲ ሰርች አድርጋችሁ ብትመጡ እኔን ታገኙኛላችሁ። ማሜ ይላል። እዚህ ጋር ፓርቲ በመሆኑበት ሰዓት እዚች ጋር ፓርቲ ትመጣላችኋለች። እሷን ነክታችሁ ቀጥታ መግባት ትችላላችሁ። በዚህ አጋጣሚ እኔ ጋር ፋሚሊ መቀላቀል የምትፈልጉ ሰዎች ካላችሁ የአፑ ሊንክ ከሌላችሁ ዩቲዩብ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዛ አጋጣሚ መጣችሁ እኔ ጋር ፋሚሊ ጆይን ማለት ትችላላችሁ ማለት ነው። ሌላው ምንድነው ላይቭ ላይ ኦልሬዲ ጨርሰናል። ወደ ፖስት እንሄዳለን። ፖስት እንግዲህ እዚህ ጋር ከታች እንደምታዩት ፖስት የምትላለች እዚች ጋር እሷን አንዴ ስንጓት በዚህ አይነት መልኩ ያመጣላችኋል። እነዚህ ኦልሬዲ ፖስት የተደረጉ ፎቶዎች ናቸው። የተለያዩ ፎቶዎች አሉ እዚህ ጋር ፖስት የሚደረጉ ፎቶ፣ ቪዲዮ ብዙ ነገሮች አሉ። ልክ እንደ ቲክቶክ ማለት ነው። ቲክቶክ ላይ እንደምታውቁት የተለያዩ ቪዲዮዎችን የተለያዩ ፎቶዎችን ኤዲት እያደረጉ ፖስት ያደርጋሉ እና እዚህ ፕላትፎርም ላይም ልክ እንደ ቲክቶክ ፖስት እያደረጋችሁ መስራት ትችላላችሁ። በታለንት መስራት ትችላላችሁ። ሁሉንም አቅፎ የያዘ ፕላትፎርም ነው። በጣም ደስ የሚል ፕላትፎርም ነው። እናንተ ደግሞ ፖስት ማድረግ ብትፈልጉ ከታች እዚች ጋር የፕላስ ምልክት አለች። እዚች ጋር ማለትም የፕላስ ምልክት አለች። እሷን አንዴ ትነኳታላችሁ። ከዛ እሷን አንዴ ስትነኳት በዚህ አይነት መልኩ ያመጣላችኋል። ሶስት አማራጮችን ማለት ነው። እዚህ ጋር የመጀመሪያው አልበም ይላል። ይሄ ምንድነው? ከጋላሪ ሂዳችሁ ፎቶም ሆነ ቪዲዮ ፖስት ማድረግ የምትፈልጉትን ቪዲዮ አውጥታችሁ ፖስት ማድረግ ትችላላችሁ ከጋላሪ ማለት ነው። ሁለተኛው ደግሞ ካሜራ ይላል። እዚህ ጋር ካሜራ የሚላለ ካሜራ ማለት እዚህ ጋር ቀጥታ ፎቶ አንስታችሁ በካሜራ አየር ላይ ማለት ነው ለመፖስት ስትፈልጉ፣ እዚህ ጋር ደግሞ ቪዲዮ የሚላለ አየር ላይ በካሜራችሁ ቪዲዮ ቀርጻችሁ ለመፖስት ስትፈልጉ እነዚህ አማራጮች መጠቀም ትችላላችሁ ማለት ነው። እናንተ በፈልጋችሁት ፖስት ታደርጋላችሁ ማለት ነው።
ፖስት ላይ ያሉ ነገሮች ይሄን ይመስላል። ሌላው ሶስተኛው ምንድነው ክለብ የሚል አለ እዚህ ጋር ክለብ የምትል አለች አይከና ሶስተኛ አይከናችን ማለት ነው። እሷን አንዴት ነጓታላችሁ። ከዛም ስትነኩት እንግዲህ በዚህ አይነት መልኩ ያመጣላችኋል። ክለብ እንግዲህ እናንተ መክፈት የምትችሉት ሌቭል 5 ስደርሱ ነው። እኔ ኦልሬዲ ሌቭል 5 አሪፍ ያለሁኝ በዛም ነው ክለብ የከፈትኩት። የራሱ የሆነ ክለብ አለኝ እዚህ ጋር። ክለብ ራሱን የቻለ ታስኮች አሉት። የክለብ ታስኮች ምንድን ናቸው? ራሱን የቻለ ቪዲዮ እለቅላችኋለሁ። እና ምንድነው ይሄ ቦታ ክለብ የራሳችሁን ትከፍታላችሁ። ከዛ ልጆችን በራሳችሁ ስራ አድርጋችሁ ክለባችሁ ላይ ሰብሰብ አድርጋችሁ ታስረዳላችሁ ማለት ነው። እዚህ ጋር እንደምታዩት ክለብ እነዚህ አሁን በእኔ ክለብ ሜምበር የሆኑ ሰዎች ናቸው። እነዚህ በሙሉ የምታዩዋቸው ማለት ነው። ስንት ሜምበር አለኝ እዚህ ጋር? ወደ 100 የሚሆኑ ሜምበሮች አሉ በእኔ ክለብ ስር ማለት ነው። እነዚህ ከታች የምታዩዋቸው ጠቅላላ በእኔ ሜምበር ያሉ ናቸው። እኔ ክለብ ውስጥ ያሉ ሰዎች ናቸው። እና እናንተም ሌቭል 5 ደርሳችሁ ክለብ ክሬት ስታደርጉ በዛ አይነት መልኩ ነው የሚያመጣላችሁ ማለት ነው። እዚች ጋር ፕሬስቴጅ ፖይንት የምትል ነገር አለች። እቺ ፕሬስቴጅ ፖይንት ምንድን ናት? እንዴት ነው የምታገኟት? ክለብ የራሱ የሆነ ታስክ አለው ብያችኋለሁ። ታስኮችን ያው በሌላ ቪዲዮ እንመጣበታለን። ነገር ግን እነዚህ ታስኮች ሪሴፕ ስትሉ የምታገኟቸው ፖይንቶች ናቸው። ፕሬስቴጅ ፖይንት ይባላሉ። እዚህ ጋር ደግሞ ፎሎወራችሁን አይሚን ሜምበራችሁን ማወቅ ትችላላችሁ ማለት ነው። እና ክለቡን ደግሞ ኦፕን ለማድረግ ስትፈልጉ እዚች ጋር ኦፕን ነው የምትል አለች። እሷን ማድረግ ትችላላችሁ። እና ደግሞ ፒኬ ምናምን የምትጫወቱ ሰው ካለ ክለብ ፒኬ አለ። የተለያዩ ጌሞች አሉ። ላኪ ሃንተር፣ ኡኖ፣ ከዚህ የሚል አለ፣ አስፋልት። እነዚህ ጠቅላላ ክለብ ላይ ያሉ ጌሞች ናቸው። እና የተለያዩ ሌሎችን ጌሞች አሉ። እነሱን ክለብ ላይ መጫወት ትችላላችሁ ማለት ነው። ይሄ ደግሞ ኢንቫይት የሚል አለ። ይሄ ላይቭ ኦልሬዲ ክለቡን እንትን ለመክፈት ስትፈልጉ ነው። እዚህ ጋር ደግሞ ጆይን በክለብ ይላል። ኢንቫይት ሰዎችን ወደ እናንተ ክለብ ኢንቫይት ለማድረግ ስትፈልጉ በዚህ ነው ኢንቫይት የምታደርጓቸው ማለት ነው። ልክ እናንተ ኢንቫይት ሊንክ ስትልኩላቸው እነሱ ጋር ጆይን በሉላቸዋል። ጆይን ካሉላቸው እንደዚህ ክለብ ሜምበር ያደርጉላቸዋል ማለት ነው። ክለብ ላይ ያሉ ነገሮች እንግዲህ እነዚህ ናቸው። በክለብ ብዙ ጥቅሞች አሉት። በተለይ ደግሞ ስማችሁ በጣም ካደገና ብዙ ኢንካሞችን የምታገኙ ከሆነ እዛ ላይ የተለያዩ ጋምብሎች ሲደረጉ የክለብ ታስኮቹ ራሱ በጣም እየበዙና እየሰፉ ይሄዳሉ። ክለብ ላይ ኦልሬዲ እነዛን ለማየት ከፈለጋችሁ እስቲ ውጮች ላይ ገብታችሁ በሚሊዮን ነው የሚቀያየሩትና ያው እኛ ኢትዮጵያውያን ስላል ገና እያደጉ ያሉ ሰዎች ስለሆኑ ብዙ ያህል ክለብ ላይ አክቲቭ የሆነ ክለብ አላየሁም እስካሁን ድረስ። ነገር ግን ፈረንጆች ጋር እየሄዳችሁ የተለያዩ ነገሮችን ብታዩ በጣም አሪፍ ነው። ክለብ ላይ ብዙ ነገሮችን ይሰራል፣ ብዙ ጥቅሞች አሉት እና እናንተም ጆይን ብላችሁ ማየት ትችላላችሁ ማለት ነው። እኔ በዚሁ አለፍኩት። ሌላው አራተኛው ምንድን ነው? ቻት የሚል አለ እዚህ ጋር እንደምታዩት። ቻት ውስጥ ስትገቡ በዚህ አይነት መንገድ ያመጣላችኋል። ቻት እንግዲህ ይሄ ነው። የተለያዩ ሜሴጆች ሲገቡላችሁ ከሰው ሊሆን ይችላል፣ ከሜምበሮቻችሁ፣ ከሆስቶቻችሁ እናም ኦፊሻል ሜሴጅ ሊሆን ይችላል ከሲስተም ማለት ነው። ኦፊሻል ሜሴጅ የሚገባላችሁ ሲስተም ሜሴጅ ነው ማለት ነው። እዚህ ጋር እንደምታዩት ኦፊሻል ሜሴጅ ይላል። ከሲስተሙ የሚላኩ ሜሴጆች በዚህ መልኩ የሚደርሷችሁ ማለት ነው። ሰዎች ፎሎ ሲያደርጓችሁ ምናምን ደግሞ እዚህ ጋር ቴክስት ይደርሳችኋል እና በቃ በዚህ አይነት መልኩ ነው። ይሄ እንግዲህ ቻት ሜሴጅ የምታገኙበት ሰዎች ሲልኩላችሁ እዚህ ጋር የምታገኙት ማለት ነው። ሌላው አምስተኛ እና የመጨረሻው የምትላለች እዚች ጋር እሷን አንዱ ትነኳታላችሁ። ከዛ የሚለውን ስትነኩ በዚህ አይነት መልኩ ያመጣላችኋል። ከላይ ጀምረን ስናይ እዚች ጋር ምን አለች? የእርሳስ ምልክት አለች እዚች ጋር ከላይ እንደምታያት ማለት ነው። እሷን አንዴ ትነኳታላችሁ። እሷን አንዴ ስትነኳት እንደዚህ በዚህ አይነት መልኩ ያመጣላችኋል። ፎቶአችሁን ኤዲት ለማድረግ ከፈለጋችሁ፣ ፕሮፋይላችሁን ለመቀየር ከፈለጋችሁ ማለት ነው እዚህ ጋር አንዴ ፎቶውን ጠቅ ታደርጉታላችሁ። ከዛ እንደዚህ ስትነኩት እዚች ጋር ቼንጅ የሚል ያመጣላችኋል ማለት ነው። እሷን አንዴ ስትነኩ ከፕሮፋይላችሁ ፎቶውን ያስመረጣችኋል ማለት ነው። የት ላድርግላችሁ የሚለውን ነገር ያስመረጣችኋል። እናንተ የፈለጋችሁትን ማድረግ ትችላላችሁ ማለት ነው። ኦልሬዲ ስለማልፈልገው ባክ ልበለው። ሌላው ደግሞ እዚህ ጋር ስማችሁን መቀየር ብትፈልጉ ምናምን ማሚን ያልኩት እናንተ መቀየር ብትፈልጉ በዚህ አይነት መልኩ መቀየር ትችላላችሁ። በርዝዴይ ያለ የተለያዩ ነገሮች አሉ።
እዚህ ጋር መቀየር የምትችሏቸው ማለት ነው። ከፈለጋችሁ መቀየር ትችላላችሁ ማለት ነው። እዚህ ጋር ገብታችሁ ከዛ ሲጨርሱ ምን ታደርጋላችሁ? እዚህ ጋር ሴቭ የምትል አለች። ሴቭዋን አንድ የጠቅስ ታረጋት ሴቭ ይሆንላችኋል ማለት ነው። ከዛ ባክ ስትፈልጉ እዚህ ጋር ታውቃለች ትወጣላችሁ ማለት ነው። ሌላው የእናንተ አይዲ እዚህ ጋር ነው ላሳያችሁ። እሺ የኔ ያቀደውላችሁ የእናንተ አይዲ ናት። ኮፒ ማድረግ ስትፈልጉ እዚህ ጋር ኮፒ ትላለች። እሷን ኮፒ ማድረግ ትችላላችሁ ማለት ነው። ሌላው ደግሞ እዚህ ጋር ፎሎ የሚል አለ። ፎሎ የሚለውን ነክታችሁ ሲገቡ እናንተ ፎሎ ያደረጋችኋቸውን ሰዎች ሊያመጣላችኋል ማለት ነው። ያው እንግዲህ እነዚህ እኔ ፎሎ ያደረኳቸው ሰዎች ናቸው። ጠቅላላ እዚህ ጋር ያመጣልኛል። ሌላው ደግሞ ፎሎወር የሚል አለ እዚህ ጋር። ፎሎወር ማለት ደግሞ እነሱ ፎሎ ያደረጓችሁ እናንተን ፎሎ ያደረጓችሁ ሰዎች እዚህ ጋር ነው የምታገኙት። ለምሳሌ አሁን እንደዚህ ስነካው እኔ ፎሎ ያደረጉኝ ሰዎች እነዚህ ሰዎች ናቸው። ጠቅላላ እነዚህ ሁላ እኔ ፎሎ ያደረጉኝ ናቸው ማለት ነው። ፎሎ ያደረጓችሁን ሰዎች በዚህ አይነት መልኩ መለየት ትችላላችሁ ማለት ነው። እዚህ ጋር ደግሞ ፍሬንድ የሚል አለ። ፍሬንድ የሚለው ላይ ስታደርጉ እናንተም እነሱን ፎሎ ተደረጋችሁ ብዙ ጊዜ የምትገናኙ አብራችሁ በቲም የሚሰሩ ሰዎች ጓደኞቻችሁ ምናምን የምታገኙበት ነው እዚህ ጋር ማለት ነው። ፍሬንድ የሚለው ላይ እሺ። ሌላው እዚህ ጋር ማይ አካውንት የምትል ነገር አለች እዚህ ጋር የማሰምርላችሁ ማለት ነው። እቺ እንግዲህ አካውንታችን ናት። በመጀመሪያ እዚህ ጋር ኤክስቼንጅ የምትላለ ሪቻርጅ የምትላለች እዚህ ጋር ደግሞ ኤክስቼንጅ የሚል ነገር አለ። ሪቻርጅ ማለት ኮይናችን ነው እንደምታዩት ሳንቲም ነው። እዚህ ጋር ደግሞ ኤክስቼንጅ ደግሞ ቢ ወይም ደግሞ ፖይንት ይባላል። በዛ አይነት መልኩ ነው ኮይናችን። እዚህ ጋር አሁን ምንድነው ኤክስቼንጅ በምናደርግበት ሰዓት ኮይናችን ነው ኤክስቼንጅ የምናደርገው ይሄንን ማለት ነው። ይሄንን ኤክስቼንጅ ስናደርግ ወደዚህ ይለወጣል። ይሄ ደግሞ ወደ ብር እንለውጣለን ማለት ነው። ኮይን ማለት ያው እዚህ ጋር የምንጠቀምበት ሌቭል ለማሳደግ የምንጠቀምበት የምናንቀሳቀስ የምናገለባብጠው ይሄ ኮይን ይባላል። ፖይንት ማለት ደግሞ ዊዝድሮ አድርገን ወደ ብር የምንቀይረው ወደ ኪሳችን የሚገባ ብራችን ፖይንታችን ነው ማለት ነው፣ ገንዘባችን ማለት ነው። እዚህ ጋር ኤክስቼንጅ የምትለዋ አንድ ትነኳታላችሁ። እዚህ ጋር 30,000 ፖይንት ከሞላላችሁ 30,000 ፖይንት ከሞላላችሁ ወደ 27,000 ኮይን መቀየር ትችላላችሁ ማለት ነው። 3,000 ፖይንት ይቆርጣችኋል ፕላትፎርሙ ማለት ነው ወደ ኮይን ሲቀይሩ። በዛ አይነት መልኩ መቀየር ትችላላችሁ። 300 ፖይንትን ደግሞ ወደ 270,000 ማለት ነው 30,000 ይቆርጣችኋል ማለት ነው። ኤክስቼንጅ ስትሉት እዚች ጋር ቀጥታ ኤክስቼንጅ ስትሉት 30,000 ወደ 27,000 300,000 ከሆነ የመረጣችሁ ወደ 270,000 ይቀይርላችኋል ማለት ነው። እዚህ ጋር ደግሞ ማይ ሌቭል የምትል አለች። እቺ ማይ ሌቭል የምትል አለች። ሌቭላችንን ቼክ የምናደርግበት ነው። ምን ያህል እንደቀረን ምን ያህል እንደሄድን ያሳይናል ማለት ነው። ሌላው እዚህ ላይ ያለ ነገር ምንድነው ታስክ የሚል አለ። ይሄ ደግሞ የቀን ታስኮቻችሁን የምታዩበት ነው። ታስክ ምንድነው በቀጣይ ቪዲዮ ላይ እናያለን ማለት ነው። ስለሆነ ለጊዜው ልለፍ። ሌላው ይሄ ኤጀንሲ የሚል አለ እዚህ ጋር ኤጀንሲ። ይሄ ሴቲንግ የሚኖረው ግን አንድ አዲስ ስትሆኑ እኔ ኦልሬዲ ኤጀንት ስለሆንኩኝ ነው ይሄ ሴቲንግ የመጣው። እናንተ ግን ሆስት ናችሁ። እናንተ ላይ የሚኖረው ምንድነው ኢንቫይት ፍሬንድስ የሚል ነው። ሆስቶች እዚህ ጋር ኢንቫይት ማድረግ ስለማይችሉ እኔ ጋር ኢንቫይት ፍሬንድስ የሌለው ኤጀንሲ ተተክቷል ማለት ነው። ስለዚህ ይሄ ኤጀንሲ ነው የሚለው ሊንካችሁን ሆስት የምትመዘገቡበት እና ኤጀንት የምታደርጉበት ቦታ ነው ማለት ነው። ከታች ደግሞ እዚህ ጋር ሆስት ጌም ሴንተር የምትል አለች። እቺ ምንድነው ጌሞች መጫወት ለምትፈልጉ ፕላትፎርሙ ያዘጋጃቸው ጌሞች አሉ። እነሱን ጌሞች የምታገኙበት ቦታ ነው። መጫወት የምትፈልጉ ካላችሁ እዚህ ጌም ሴንተር የምትለዋን ነክታችሁ ገብታችሁ መጫወት ትችላላችሁ ማለት ነው። ይሄ ሆስት ሴንተር ደግሞ ኤጀንታችሁን ማን እንደሆነ የምታዩበት ነው። ብዙ የተለያዩ አክቲቪቲዎች ያሉበት ነው አክቲቪቲ ሴንተር። ይሄ ደግሞ ሄልፕ ኤንድ ፊድባክ የሚለው ሪፖርት እና ማድረግ ስትፈልጉ እዚህ ጋር ማለት ትችላላችሁ። ፎሎ አስ ቱሩሴል 2000 ኮይንስ ይላል። እዚህ ጋር ደግሞ ፌስቡክ ፔጃቸውን የተለያዩ ፔጃቸውን የፕላትፎርም ፔጅ ፎሎ ስታደርጉ እዚህ ጋር 2000 ኮይን ታገኛላችሁ ይላችሁ ነው። ፎሎ አድርጋችሁ 2000 ኮይን መቀበል ትችላላችሁ ማለት ነው።
እሺ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ከቪዲዮ እንደተማራችሁበት ተስፋ አደርጋለሁ። በተለይ ደግሞ አዲሶች እዚህ ፕላትፎርም ላይ ሲመጡ በጣም ይቸገራሉ ይሄን እንትን ሴቲንጎችን ለማወቅ ማለት ነው። እና ይሄ ቪዲዮ አስተምራችኋል አስባለሁ። በቀጣይ ደግሞ ፕላትፎርሙ ላይ እንዴት ገንዘብ መስራት እንችላለን የሚለውን አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ሰብስክራይብ ስታደርጉ ደግሞ ከጎኗ የደወል ምልክት አለች፣ እሷን መንካት እንዳረሱ። አዳዲስ ቪዲዮዎች ስለቅ እንዲደርሳችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ተመኘውላችሁ። Smoking no cooking the hot, fucking on your bitch, yeah, that. Looking up, open the park,